እሺ ሼክ አባድር ገብተዋል። አባድር ሼክ አባድር ገብተዋል። እንዲሁም ከአዲስ አበባ የመጅሊሱ መሪ ዶክተር አህመድ አብዱራህማን የአዲስ አበባ ከፍተኛ ምክር ቤት ፕሬዝዳንት መጅሊስ አመራርም ያው ገብተዋል። አንድ ላይ እርሳቸው ጋር ናቸው። እንዲሁም ሌላውም እንግዳችን ገብተዋል። በቀጥታ አሁን ጥያቄውን ወደዛ አድርጋለሁ። ባለፈው እንግዲህ አንዳንድ ጥያቄዎችን ብዙም ስላልገባን አንስተን ነበር። በተለይ ይሄን የሰሞኑ እንቅስቃሴ ምን ላይ ይገኛል፣ ምንስ መሰረት ያደረገ ነው በሚለው እስኪ በመጀመሪያው ደረጃ ላይ እንሄድና የሰሞኑ እንቅስቃሴ ከበፊቱ ምን ይመስላል፣ ምን ላይ ነው ያለው የሚለውን ለሼክ አብድና ለዶክተር አህመድ አብዱራህማን እንዲያስተዋውቁ መድረኩን በቀጥታ ለሳቸው ሰጣለሁ። ሌላው እንግዳችን ከገቡ እርሶም እንዲያሳዩኝ ምልክት እንዲያሳዩኝ ጠይቃለሁ። በቀጥታ ለሼክ አብድር በቀጥታ ማይኩን ለካለሁ። ሰላም ለሁላችሁም። ድምጼ ይሰማል? በመጀመሪያ የዋሃቢያ ሳይበር ስፔስ ቴሮሪስት ከመጣም አላወኩም። በሁለት ኮምፒውተር ራሴን ውጭ ነበር ማየው። በመጀመሪያ ለወገኖቼ በሙሉ በመላው ዓለም ለምትገኙት እንደምን ዋላችሁ እንደምን አደራችሁ እያልኩኝ በመጀመሪያ ለዚህ ለታላቁ በኢትዮጵያ ታሪክ ከፍተኛ ድርሻ የያዙትን ለክቡር መለስ መታሰቢያ አድርጋችሁ ይህንን ላዘጋጃችሁ ከልብ አመሰግናለሁ። ለቤተሰቦቻቸውም ለቤተ ዘመዶቻቸውም ለመላው ሕዝበ ኢትዮጵያ በሙሉም አሁንም ብርታቱን አብረን ይስጠን እላለሁ። እኚህ ታላቅ መሪ የኢትዮጵያ መሪም ብቻ ሳይሆኑ የአፍሪካ መሪም የዓለምም መሪ ናቸው። ከፍተኛ ደረጃ ትላልቅ የመላው ዓለም የታወቁ ፕሬዝዳንቶች ጋራ እኩል ተዘራዝሮ የሀገራቸውና የአፍሪካን ህልውና ያስከበሩ ጀግና ናቸው። የምረሱ ሰው አይደሉም። ኦን ፐርሰናል ኖት ሌላውን ፕሮግራም ከመጀመራችን በፊት በሐረር ቤተ መንግስትም ተገናኝተን የሐረሪን ብሔረሰብ በማክበር ቆባቸውንም ለብሶ የመታሰቢያ ፎቶም አብረን ተነስተናል። ለሐረር ህዝብ ያደረጉትን በታላቁ ኳስ ሜዳ ያደረጉት ንግግር እያንዳንዱ ሐረሪ ውስጥ አእምሮ ውስጥ ተቀርጿል። ሐረር እንደ ታሪኳ ሳታድግ እናንተ ልጆቿ ማሳደግ አለባችሁ ብሎ የመከሩን በአብዛኛው ሐረሪ ህዝብ ዘንድ ህያው ሆነዋል። እኚህ ታላቅ መሪ በአእምሯችን ከፍተኛ ቦታ ያላቸው ሆኖ ሳሉ በመሞታቸው ዕለትስ የፈነደዱ እንደ ማልቀስ ፋንታ ወይንም አትሊስት ኮመን ሴንስ እንኳን ያለው ቢሆን ኖሮ አትሊስት በሬሳ ወይም በሞት ላይ አይፈነደግም። በድምጻቸው በተቀዳ ባል ለህዝበ ሙስሊሙን ወክላለን ባዮች መሪዎች ከነ ድምጻቸው የምናሰማቸው ይኖረናል ማለት ነው። ምናልባት ዛሬም ካላደረግነው ሌላ ጊዜ እናሰማቸዋለን። ይህ የሚያስደስት የሚያስፈነድቅ አይደለም። የሆነ ሆኖ ታሪክ ዘግቧቸዋል፣ ማንነታቸውን ታውቀዋል። የዛሬው ፕሮግራም በዲያስፖራ ሩም የተያዘልን በጣም ኢምፖርታንት ወቅታዊ ጉዳዮችን አድሬስ ለማድረግ ነው። ህዝበ ሙስሊሙን ሰላም ያነሱ፣ ህዝበ ክርስቲያኑንም በጋራ ሰላም ያነሱ የዋሃቢያ ጽንፈኞች የሚያደርጉት ጉዞና ጎዳና ድምጻችን ይሰማ እያሉ ሲጮሁ እኛም ደግሞ
አሁን በተያያዝነው አካሄዳችን እኛም ድምጻችን ይሰማ እያልን ነው ማለት ነው። እነሱ ድምጻችን ይሰማ ብሎ የለም አዎ መብታለም ብሎ የለም አዎ እኛም ደግሞ በተረፉ እኛም ድምጻችን ይሰማ እያልን ነው ማለት ነው። እኛም ድምጻችን ይሰማ ጆሮ የሰጠን ፈጣሪ ሁለት ሲሆን በቀኝ በኩል የምንሰማውን በግራው ማስረከስ ስለለብን ተባለ ተብሎ ብቻ እንደ ፈረስ መጋለብ ሳይሆን ሁለቱንም ማስረከስ መስማት መቻል አለብን ማለት ነው። So in a series of presentation የምናል የተለያዩ ምሁራን የሃይማኖት አባቶችን እየጋበዝን ከነ ዛናና ወገኔ በኒ ሌሎችም አሚር ጋራም ኮርዲኔት ድምጻችን ይሰማ ብለን እናሰማለን ማለት ነው። ሁለተኛው ፕሬዘንቴሽን የምናደርገው ወሃቢያ በኢትዮጵያ ከየት ወዴት ደግሞአለው ወሃቢያ በኢትዮጵያ ከየት ወዴት ወሃቢያ ከኢትዮጵያ ከየት ወዴት ከየት ተነስቶ የት ነው ያሉት ወዴት ሊወስዱን እየፈለጉ ነው ስለዚህ ይህንን የወሃቢያ አካሄድ የሚያደርጉትን ትርምስ ጤነኛ አእምሮ ያለው ሰው በሙሉ ይፋ መረጃዎቹን አስቀምጠን ከዛ በኋላ በጋራ እንወስናለን ማለት ነው። ይህንንም ስናደርግ ጥላቻ በተሞላበት በፍጹም አይደለም መረጃ በሞላበት ነው ማስረጃ ባለበት ነው። ይህንንም ስንል እነሱ የትርምስ ተልዕኮአቸውን አዋጅ ቢያውጁም እኛ ደግሞ in return የምናሳያቸው ሰላም ነው ማለት ነው። የሰላምን ሽታ የማሸቱ ከሆነ ሰላምን የሚያሸቱበት ትምህርትና መረጃዎችን በማስረከብ እናስተምራለን ማለት ነው። ስለዚህ ከቅድም ጀምሮ በታላቅ ትዕግስት ይጠባበቁን ብላይም የነበሩት አሁንም ያሉት እየደወልኩ ነው እናንተ ነው ያነጋገርኩ የአዲስ አበባ ከፍተኛ ምክር ቤት በሚሊዮን ህዝብ የሚቆጠሩ የተመረጡት ህዝባቸውን በከፍተኛ መስዋዕትና በማገልገል ላይ የሚገኙ ጀግና ለዚህ ለናንተም ሩም በመጋበዝ በጋራ ቃለ መጠይቅ እናደርጋለን ማለት ነው። ይህንን ስናደርግ መረጃ ማለት ይሄ ነው። ፊት ለፊት ለዚህ ሰብጀክት ማተር ባለቤት የሆኑትን ሰዎች እየጋበዝን እናንተም እኛም እንጠየቃለን እነሱንም እንድትጠይቁ እድል እንሰጣለን ማለት ነው። ይሄ ነው መረጃ። So you have access directly to those key people who are in charge for the life of the Muslim in Ethiopia ማለት ነው። እኛ በዲያስፖራ ባለነው ብቻም ሳይሆን አገር ቤት በመሬት ያሉት ባቸውን በማገልገል ላይ የሚገኙ በጋራ እነሱንም እንጠይቃቸዋለን ማለት ነው። ስለዚህ እኛ ድምጻችን ይሰማ ስንል ምን ማለታችን ዲፋይን መደረግ አለበት። እኛ ድምጻችን ይሰማ ስንል በእኛ ስም አትነግዱ አንደኛ። ሁለተኛ ማንዴት ላልሰጣችሁ ህዝብ ዋሽንግተን እና ጀርመን ቁጭ ብላችሁ ፉል ማንዴት እንዳለው በህዝበ ሙስሊሙ ያልወከላችሁ እንደወከላችሁ አድርጋችሁ መናገር አትችሉም። ራሳችሁ መወከል ትችላላችሁ። ነገር ግን ህዝበ ሙስሊሙን በሙሉ እንደምወክል አድርጋችሁ የራሳችሁ ተልእኮ ባንዲራ አንግባችሁ
ህዝባችንን ለእልቂት አዳርጉም እንላለን። አዳርጉም እንላለን። እኛም ድምጻችን የምንለው ለዚህ ድምጻችን ይሰማ የምንለው ለዚህ እኛም ድምጻችን ይሰማ የምንለው ለዚህ ሌላው ድምጻችን ይሰማ የምንለው በእኛ ስም ውሸት እየዋሻችሁ ኮንቴነር ሙሉ ያላደረግነውን አደረጋችሁ እያላችሁ ያልተባለውን ተብሏል እያላችሁ for the last 2 years ህዝቡን ሰላም የነሳችሁ ብቻ አድርጋችሁ ውሸቱን በሙሉ ያከናነባችሁ የሞላችሁ እኛም ድምጻችን ይሰማ በማለት የምትናገሩት ውሸት በሙሉ ያባነነን በእውነት ልንተካላችሁ ቆርጠን ተነስተናል ማለት ነው። ጀነራሉ ውሸት ወጣች። በመሰረቱ የእስልምና ሃይማኖት የነቢያችንን አስተምሮት የምትከተሉ ቢሆን ኖሮ ሰይዳችን ያሉት ውሸት ተናጋሪዎችን ሲያስጠነቅቁ አልከذب يهدي الى الفجور ውሸት የምናገር የሚመራው ወደ ቀጣፊ ስራ ይመራዋል። ያ ቅጥፈት ደግሞ በእስልምና አስተምሮት መሰረት የሌለውን የሚያደርግ ምንዳው ገሃነም ነው እሳት ነው አለ። ይህንንም የነቢያችንን አስተምሮት ያልሰሙ ሰዎች ናቸው ማለት ነው። ስለዚህ ያ የነቢያችንን አስተምሮትን ያልሰሙ ውሸት እኔ እንደ ወሃቢያ በሐያቴ ሙሉ አላየሁም። አነሱ ጋር ነቢያችን ሲመርቁ በነቢያችን ቴስቲሞኒ ስለ ሀበሻ ህዝብ ሲናገሩ وهي أرض الصدق ነው ያሉት። ሀበሻ የእውነት መሬት ነው ያሉት። ዛሬ ሳከዛው ከሀበሻ መሬት እውነትን በገንዘብ የሚገዙ እውነትን በገንዘብ የሚሸጡ ሰዎች ተተክቶልን in a day life ውሸት እየሞሉት ያንን ደግሞ እኛ ደግሞ በእውነት እንተካላቸዋለን እያልናቸው ነው ማለት ነው። እኛም ድምጻችን ይሰማል። እኛም ድምጻችን ይሰማል። እኛ ስንል እኛ ማን ነን? እኛ ሙስሊሞች ነን። እኛ ማን ነን ስንል እኛ ህብረ ህዝብ በዚህ አስተምሮት ወይንም በዚህ ዓላማ አንድ ላይ ሽብርን የማንወድ ሁሉ ህብረ ህዝብ አንድ ነን ማለት እኛ ነን ማለት ነው። ከተስማማን አይኔ ኢየሱስ ለተካተተኛ ፈልግም ካላችሁ ሙሉ ወጣችሁ ነገር ግን አይኔም ካተታለው ይሄንን ድምጽ ሰሚ በሙሉ እኔም ልካተት እፈልጋለሁ የምትሉ ምልክት ያረጋችሁ ኢንዲኬሽን እንደወቁ yes እኛ ስንል ዲፋይን መሆን አለበት ወርድ ወርድ እኛ ስንል እኛ ማን እኛ ሰላም ፈላጊዎች ሁሉ እኛማ ህዝብ ክርስቲያኑ ወገኖቻችን ጋር ጎን ለጎን ከሺህ ዓመት በላይ ተከባብረን የኖር አሁንም ወደፊትም መኖር እንችላለን ባዮች ነን። እኛ ማን እኛ ኢትዮጵያውያን ነን። እኛ ማን እኛ ሙስሊሞች ነን። እኛ ማን እኛ ሙስሊሞች ያልሆነን በዚህ ዓላማ የምን ሰላም ጉርጉትና ጎን ለጎን በሰላም መኖር እንችላለን ባዮች ሁሉ እኛ ነን ማለት ነው። እኛ ስንል እንደዚህ ዲፋይን ከሆነ then እኛም ድምጻችን ነው ማለት ነው። በዚህ ዓላማ ተማምነን ካመንን ከዛ በኋላ ማንኛውም በደል የሚመጣውን አደጋ አብረን እንከላከላለን ማለት ነው። ሙስሊምም ቢሆን ከሙስሊምም ባይሆን አገር ካለ ልማት አለ፣ አገር ካለ መስጊድ መሄድ አለ፣ አገር ካለ ቤተክርስቲያን የሚሄዱ ወገኖች ሊሄዱ ይችላሉ። አገር ካለ ሱቅ መሄድ አለ፣ አገር ካለ ትምህርት ቤት አለ፣ አገር ካለ ሁሉ አገር ካለ ምንም የለም። ወርዳት ማተር አገር ካለ ነው ፖዚሽኑም በፖዚሽኑ የሚያደርገውን የፖለቲካ ጥረቱን የሚያደርገው ማለት ነው። አገር ከሌለ በምንድን ነው የሚያደርገው? ይሄ እኮ አገርን የሚያጠፋ ተልእኮ። ሰው ከጎረቤቱ ካልተማረ ከማን ነው የሚማረው? ሰው ከግራ ቀኙ ካልተማረ ከማን ነው የሚማረው? ሶማሌን አይታችኋል። ከ50 እስከ 100 ዓመት ወደ ኋላ አዝቅጥ ውስጥ መለሷል፣ በተኗል።
ሶማሊያ ቤት ውስጥ እያንዳንዱ ቤት ጥይት ያላረፈ ቤት የለም ሞቃዲሾ ውስጥ I repeat because ሶማሊኛም ቋንቋም አውቃለሁ ብዙ ሶማሌዎችም ጋር ነው ያለው the vast majority እያንዳንዱ ቤት ውስጥ almost ጥይት ያላቀመሰ ቤት የለም እያንዳንዱ ሶማሌ ውስጥ ልጅ አባት ወንድም እህት ዘመድ ያላጣ የለም death destruction total disintegration እነዛው ናቸው እስላሚክ ኮርቱ ሆኖ እነዛው ናቸው ምሳ አዲስ አበባ ነው ምን በላው ያሉት በኢንተርፌት ያሉ ሌሎቹ ለምን በብሉ አንደበት አላወገዙም አንድ ድምጽ ሰምታችኋል ወይ አንድ ድምጽ ይሄንን ሲያወግዙ ሰምታችኋል ወይ አገርን ለአደጋ ሲያተራምሱ በነበድር የሚባል ድርጅቶች ህዝበ ሙስሊሙን ቀባብቶ ከላይ እናገለግላለን ያሉ በውስጥ የፖለቲካ ተልዕኮ ያላቸው አገር እንደዛ ስትተረማመስ ለምን ትተረማመስ ብሎ እንኳን አላለም እዚያ አካባቢ በመኖረው አገራችንን በተመለከተ በጠየቁት እርዳታ መሰረት ያህውም በአባይ ጉዳይ ድጋፉን ያሳዩን በማለት በሃይማኖት አባትነት የብጋበዝ እዚህ አትላንታ አካባቢ በቀረብኩት በማድረግ እስላምስ መስጊዶችን በመወከል ደብዳቤ ጽፌያንን ደብዳቤ እኔ ክቡር አምባሳደሩን ከዛ በፊት አይቻቸውም አሁን አውቃቸውም I've never seen him የአገር ጉዳይ የግድ ማወቅ የለብኝ ተጋበዝ ትብብር በአገር ጉዳይ እንዳደርግ ተጋበዝኩ እንደማንኛውም ዜጋ መጥቼን ናሽናል ዲዩቲ ለመደገፍ በጥቼ ያንን ደብዳቤ ፐብሊክሊ አንብቤ ሳስረክብ በእነዚህ ጽንፈኛ ወሃቢያ የተተቀጠቁ ሰዎች ያልጮሁ ጮሃተን ነበርም አዚፍ ዘዳይ ኢትዮጵያን ለአረብ እንደሸጥ ወይንም ኢትዮጵያን ለአረመኔ በታንክ እየፈጨ የሚገዛ መንግስት ያንን ቀጥልበት አፕሪሺየት እንዳደረኩ አድርጎ ሲያወሩ እነዚህ ሰዎች ምንድነው ተልኳቸው ያን በረከር ተይዘዋል የኔን ጽሁፍ በረከር ዳለ እነሱ ያሉትም በረከር በጽሁፍ አለ በድምጽም አለ አቀናብረነው እናስደምጣቸዋለን ይህ ይባላል እንዴ ያልኩት በዛ ደብዳቤ ላይ አባይ የኢትዮጵያ ህዝብ እየዘፈነለት የሚያሳልፈው ይብቃን ያልኩት yes ተቃለ ይጸናለሁ እኛ መብት የለንም እንዴ ከ20 ሚሊዮን ህዝብ በላይ በረሃብ እየተጠበሰ ያ እኛ መብት የለንም እንዴ አባይን ለመጠቀም ነብያችን ከጎረቤታችሁ ውሃ ለጥቆ ይዛችሁ አታሳልፉ እነሱን በጾም ይደሩ እናንተም በጾም ይደሩ ብለዋል እንዴ መካፈል ነው እኛም የራሳችን መብት ነው after all ከእምብርት ኢትዮጵያ ከሀገራችን ነው ፈልቆና መውጣው እንዴ ለምንድነው እኛ ማንጠቀመው ለምን አገራችን እኮ ነው ህዝባችንን እኮ ነው ከድህነት የሚያወጣው ለዚህም ክብር ምስጋና የሚገባው ለታላቁ መሪ ክቡር መለስ ዜናዊ ነው በጣም አርትፉል በሆነ ዲዛይን አድርጎ ያንን አቀነባብሮ መሰረቱን ጥሎ እኛ ልጆቹና ልጆቹ ያንን ተሸክመን መቀጠል አለብን አባይ ለሁላችንም ለጎረቤት ሀገራችንም እንጠቀምበት የተፈጥሮ የፈጣሪ በረከት ያንን አብሮ ሼር መቻል አለበት እኛ ክፉ ለማየት አንፈልግም ኢትዮጵያ ለነካ ራሱ በራሱ ላይ ይሄው በይፋ ያያችሁት ነው ሰው በሞተ አንፈነድቅም ለምን ሰው በሞተ እኛ እናጨበጭብም
አባይን አንድ ውሃ ድሮፕ ውሃ የሚያደርገው ከቆመ it was a declaration of war ብሎ ሙርሲ ያዘዘውና ያወጀብን almost undeclared war ይሄ ራሱን በትርምስ ውስጥ ወጥቶ ለዚህ በቃ ኢትዮጵያ ምስጢር ያላት ሀገር ነች። ኢትዮጵያ ያላወቃት ይወቃት። ኢትዮጵያ ያላወቃት አሁንም ይወቃት። ጣሊያን ያንን ሁሉ ሰራዊት ይዞ ሲመጣ ከወሎ የነሸሸ ኢብራሂም ሲያስተምሩኝ ጣሊያን መጥቶ በጣም የሴት ትልቅ የአላህ ወሊ ነበሩ የአላህ ፈሪ ስማቸው ስቲና ዓለዊያ ይባላሉ። ግራዚያኒ መጥቶ በምጽዋ አካባቢ ሊደፍር ሲነሳ አንተ አባ ጣሊያን አገሬን እንዳትደፍር ተዋርደህ ትወጣታለህ ብሎ ቢያስጠነቅቁት ሴቱ ምንድነው የምትለው ብሎ በአስተርጓሚ ቢጠይቅ እንዲህ ያለች ነው ሴቱ ነው የማይፈሩ ጀግኖች እዚህን ጊዜ ምንድነው የምታውቂው ብሎ አንድ ርጉዝ በጋምጥቶ በውስጧ ያዘለችውን እስቲ እንዳው ታውቂ እንደሆነ ቀደሽ ከተና እናወጣለን ውስጡ ምን እንዳዘለ ንገሪናል። አላህ በገለጠላቸው በሆዱ በዛ ከፍ ያዘለውን ብነግሩ ወንድና ሴቱ እንዳሉት በከፍቱት ይሄው እንደተባለው ቢያገኙ ለመዝገቡ መዝግቦት ጦርነቱ ያወጀውን ቢቀጥልም ከዛ በኋላ ግን እኚህ ታላቁ የአላህ ሰው በትንቢት መልክ ቢነግሩትም ስንት ጀግኖች ሙስሊሞችም ሙስሊም ያልሆኑትም አብረው ደማቸውና አጥንታቸውን ከስክሶ ያችን ክቡር ሀገር አስከብሮ ለዚህ አሳልፎ ሰጥተውናል። ታዲያ በትንሽ ጥቅማ አርቆ በጥልቀት የማናይ ትውልድ ከየት የመጣ ትውልድ ነው? ምንድነው አይኑን የጋረደው? በጥልቀት የነገዋን ኢትዮጵያ ለማየት አይን በጥልቀት ካላየ ዛሬ ችን የምንወዳትን ሀገራችንን በውስጥም ሆነ በውጭ የምንፈታተናትን በውጭ ያለነው ድምጻችን እኛም ይሰማ እያልን ማሰማት አለብን እላለሁ። እኛም ድምጻችን ይሰማ እንላለን። ስለዚህ ይሄ ጤናማ የሆነ ሰፖርት ቤዚክ ሞራል ሰፖርት ለምናደርገው እንኳን ወንጀል እንደተሰራ አድርጎ ቦምባርድን የሚያደርጉን በካራክተር አሳሲኔሽንና ብላክሜል የሚያደርጉን አዝፍ ለኢህአዴግ መንግስት ቅጥረኞች ሆነን በዛ ደሞዝና ፔሮል አድርጎ የሚቀባቡት ሁሉ መሰረት የሌለውን የአደባባይ ምስጢር በየቀኑ እየዋሹ ነው ማለት ነው። ይልቁንስ ከፍተኛ የፖለቲካ አጀንዳ ያላቸው ለራሳቸው ግን በተለያየ ዘዴ እየተደባበቁ የሚሸፋፍኑት ይሄው አሁንም ይፋ የወጣ ስራቸው እየታየ ነው ማለት ነው። የኢትዮጵያ ህዝብ ብልህ ነው። የኢትዮጵያ ህዝብ ታጋሽ ነው። የኢትዮጵያ ህዝብ ብሩህ ነው። የኢትዮጵያ ህዝብ ታሪክ ያለው ኩሩ ህዝብ ነው። ሀገሩን በድህነቱም ቢሆን አሳልፎ ያልሰጠ ቢሆንም የማናውቀው ውርጅብኝ መጥቶሳ ኢማኑ የደቀቀ መቃብሩና ሀገሩና ባንዲራውን እየሸጠ ይሄው ማናውቀው ጉድ ውስጥ የማናውቀው ትርምስ ውስጥ ፍጥጫ ውስጥ ሊከቱ ቆርጦ ተነስተዋል ማለት ነው። የጉድጉድ በመሰረቱ ዒድ የምታወቀው የሰላም መድረክ የጸሎት መድረክ ቢሆንም ቅሉ ከመካ በኋላ በታላቅ ቁጥር እንሳተፍበት መድረክ ለዒድ የት ነው ቢባል አዲስ አበባ ውስጥ የአዲስ አበባ ውስጥ
በሰላም ጸሎቱን አድርጎ የተመለሰው በጣም በሚሊዮን የሚቆጠሩም እያለ ጥቂቶቹ ግን ለጸሎት ስላልሆነ የመጡት ለጸሎት ስላልሆነ በመጀመሪያውኑ የመጡት ትርምሱን መርጦት ሌላውንም በተባራራሪ ጽዋውም ሳይደርሳቸው የሚያስከፋም ሊሆን ይችላል ማለት ነው። በጣም ያስከፋን አንዳንድ ሰዎችም በመሃል በዚህ ሰለባ ሆነዋል። በጣም እጅግ ያሳዝናል። አበጥሮ መነጠል ይግድ ነው። ምክንያቱም ሁለት ስህተትን አንዱን ትክክለኛ አያደርገውም። ለምሳሌ በዚህ ጉዳይ በቮይስ ኦፍ አሜሪካ ለነዚህ ተከራካሪ ነኝ ባይ በነጂብ መሐመድ የምታወቅ በዋሽንግተን ዲሲ ያለ የፈረስት ሂጅራ ፕሬዝዳንት ነኝ ባይ እንደ ፕሮፌሰር ሆኖ ስለ ዲሞክራሲ ለሁላችንም ለማስተማር የሚፈልግ የዲሞክራሲ ሀገር ውስጥ ሆኖ ሽታውን የማያውቅ የዲኑ እውቀት ለጥቆ ምንም እውቀት ዜሮ የሌለው የሚያስገርመው እንዲህ አይነት ሰዎች ናቸው እነሱ መሪ የሆኑት ማለት ነው። ይሄ ድርጅት እሱ በመሪነት የሚመራው ድርጅት አንዱም ኢንተርፌት ሩም የሚባል ማለት ነው። እያንዳንዱ ኢትዮጵያዊ ይህን ግለሰብ ሊያውቁ ይገባል። ምን ያህል አደጋው በሀገር ጉዳይም እንደሆነ ሄዳችሁ በአካል ብዬ እየመከርኩ አይደለሁም በፍጹም። በህግ ግን ለሚያደርገው ሊጠየቅ ይገባል። በሳዑዲ ኤምባሲ ምስክሮች ባሉበት በዛው በፈረስቲ ሂጅራ ለዒድ ገንዘብ የሚያስፈልግ አዋጡ ብሎ ሲጠይቅ ግድ የለም እናንተ ራሳችሁን ብቻ ዝም ብላችሁ አዋጡ የተቀረው ከሳዑዲ ኤምባሲ ይመጣልናል ብሎ ሲጀምር ሰው አልባነንም ነበር ማለት ነው። ለካ አካሄዱ ከሳዑዲ ጋራ አቆራኝቶን የፋይናንሻል ጉዞ መጀመሩ ከጥቂት ዓመታት በኋላ በጣም ይፋ የሆነ እየመጣ ነው ማለት ነው። ይሄንን ያለው በ2004 አካባቢ ሲሆን በፈረስት ሂጅራ ወሰብ ባለበት ይሄው በአንድ በኩል አህባሽ እያሉ ኢህአዴግ አምጥቶ እንዳስቀመጠ አድርጎ ሲቀባጅሩ ስለተደመጡ እኛም ድምጻችን ይሰማ በማለት ሐቁን ግንና ይፋ የምናደርገው የትኛው መድረክ ላይ ነው? የሼህ አብዱላህ ደረሶች ከራስም ሌሎችም የትኛው መድረክ ላይ መተን ነው እባካችሁ ኢህአዴግን ምረጡ ያልነው? የትኛው በስዕል የኛ ፒክቸር ያለው የትኛው ደብዳቤ ነው ምረጡ ብለን ያለው? የትኛው ላይ ነው? on the contrary እንዳውም እነ ነጂብ ናቸው አንደኛውም ለረጅም ጊዜ ከኢህአዴግም ጋር ቆሞ በነበረ ጊዜ የዚህን ጊዜ እሳቶች በዚህ ሰውዬ በሽቆ በምስል ቪዲዮ አንስቶ ወደ ኢትዮጵያ ኤምባሲ ሲገባ ታውጡት። ይሄ የቅርብ ትዝታቸው አይደለም ወይ? መረጃውስ፣ ምስሉስ፣ ቪዲዮውስ አለ አይደለም ወይ? ቆባቸውን እየቀያየሩ የሚመጡት ነገ አንድ ቀን በነገዳ ሌላ ሰው እያደረጉ የሚያመጡት እንዲህ አይነት የራሳቸው የፖለቲካ አጀንዳ ያላቸው ሰዎች ይሄው ስራቸው በይፋ እየመሰከረ ነው ማለት ነው። ስለዚህ እንወቃቸው፣ እኛም ድምጻችን ይሰማ እያለን እንወቃቸው።
እንዴት ነው ኦፕሬት የሚያደርጉት? how did they operate? እንዴት ነው ኦፕሬት የሚያደርጉት? እንዳውም ለዛ ምስኪኑ ህዝባችን ኮማንዲንግ ሴንተሩ ውጪ ሆኖ ነው ኮማንድ የሚደረጉት። አንዱም በጀርመን ያለውን እወቁት። የቢላል ኮሚኒኬሽን ኃላፊ ነኝ ባይ ሙሐመድ ሐሰን የተባለ እነዚህ ናቸው ተዋንያኖቹ። yes you got to know them. ሙሐመድ ሐሰን ጀርመን ያለው ለአፍሪካ ቲቪም ለምን አድርጎ የሚያቀነባበሩት የሚያመጡት ገንዘብ ምንጩ ከየት እንደመጣ ልታወቅ ይገባል። 501c non profit organization የሆነ ምንጩ የሚመጣው ገንዘብ መታወቅ አለበት። freedom of speech እንዳለ ሁሉ freedom of responsibility ከዛው ጋር ታያጅነት ይመጣል ማለት ነው። እኛም ድምጻችን ይሰማ ስንል በዚህ የምናምን ሁሉ ወገን አንድ ላይ ተባብረን ያንን ደግሞ በአገር ቤት ውስጥ እነ ዶክተር አህመድና ሌሎቹ የሚያደርጉት ትግል የተቻላቸውን ሲያደርጉ እኛ ደግሞ በዳያስፖራ ያለውም ጋራ ደግሞ ከፍተኛ ትግል ይጠይቀናል። ትግሉ ምንድነው? እነሱ ውሸት በሚያደርጉት እውነት በመተካት ወደ ሽብር ተልኮ የሚያደርጉትን በማጋለጥ በድምጻቸው በመናገሩት ማጋለጥ ነው ማለት ነው። ስለዚህ ይሄ የሚያደርጉት አካሄድ ህግ ባለበት አገር ሰውን ያስፈራርቶ መኖር ማለት ምን ማለት ነው? ቤቱን ጥያቄ ሊጠይቅ ብዙ ጊዜ እንዳያችሁት እና ያነጋገርኳችሁ ዶክተሩን እየመቆርኳቸው ነው። መስመሩ አዲስ አበባ ታውቃላችሁ ችግር ኮሚኒኬሽን ምን ያህል ችግር እንዳለ እና ሳይገርም ኦንላይን I open the line as well። እሺ አረሳዋቸው መስመር እያነጋገርኳችሁ እየመቆርኩ ነው ያለው። ጥያቄ ልጠይቃችሁ እናንተም ትጠይቃላችሁ ነው የምጠይቃለሁ። so we interact በተለይ ህዝበ ሙስሊሙን ልጠይቅ በተመሳሳይ ህዝበ ክርስቲያኑንም መጠየቅ በዛው አፕላይ ያደርጋል ሲሚላሪቲ ስላለው ጥያቄ። እኔ አሁን ለምሳሌ I have a permission እስር ቤት ሄጄም አስተምራለሁ። በጣም ብዙ ሙስሊም እስር ቤት ውስጥ አሉ። አሁን እስር ቤት ውስጥ አሁን ያለውበት ከተማም ሞልቷል። unfortunately ማየት እንፈልግም this reality በተለያዩ ምክንያቶች ታስረዋል ሙስሊሞች። that is the case in almost ብዙ ከተማዎች ሙስሊም ያለበት ነገር። አሁን ለምሳሌ አንድ መስጊድ ውስጥ ወይኛ መስጊድ ወይ እናንተ ያላችሁበት መስጊድ ወይ ቤተክርስቲያን ውስጥ 1000 ሰው አለ። hear me well 1000 ሰው አለ። አንድ 50 ሰው የሚሆን ተነስቶ በዛ ቅዳሴ ወይም በዛ ሶላት ከተደረገ በኋላ ተነስቶ መስጊድ ውስጥ ምን ይላል? የታሰሩት ይፈቱ ብሎ ቢጠይቅ አግባብነት አለው ወይ? ጥያቄው ደግሞ አለው። መስጊዱ አይደለም የሚያሰራቸው፣ ቤተክርስቲያን አይደለም የሚያሰራቸው፣ መስጊዱ አይደለም የሚያሰራቸው፣ ቤተክርስቲያን አይደለም የሚያሰራቸው። እዛ መስጊድ ውስጥ ወይም እዛ ቤተክርስቲያን መጥቶ ጉዳዩ ዲፕሊ የማያውቅ መጥቶ ይፈቱ ካለ ተገቢነት አለው ወይ? ጥያቄው አንድ። ሁለተኛ ኦኬ ይፈቱ ብሎ ጠየቀ። ከዛም አልፎ በኃይል አድርጎኑ መበጥበጥ ጸሎቱን ጨርሶ መውጣት የሚፈልገውኑ አትወጡም ብሎ ማገድ መብቱ ነው ወይ? ጥያቄ እየጠየቁ ነው። መብቱ ነው ወይ? thank you no ለዚህ ነው እኛም ድምጻችን ይሰማ የምንለው። ኢትዮጵያ ውስጥ ያሉት throughout many cities ኢትዮጵያውያን ሙስሊሞች እያሉት ያለው ይሄንን እያሉ ነው። አትጩሁብን ባካችሁ፣ አትጩሁብን፣ እኛ እኮ የመጣነው ለጸሎት ነው፣ አትጩሁብን እያሏቸው I hope and clearly መስመሩን ሳገኘው ከዶክተሩ ጋር ከአንደበታቸው ቀጥታ ሰሙታላችሁ ማለት ነው። ስለዚህ እኚህ አይነት
የሚያደርጉ ምን ለማለት ነው? ምን ለማለት ነው? ኢትዮጵያ law and order የለም ማለት ነው? የኢትዮጵያ ህግ አይከበርም ማለት ነው? የእናቴ ልጅስ ቢሆን ከተጠረጠረ መንግስት ሊጠይቀው አይገባም እንዴ? መንግስት ሊያስረው አይችልም እንዴ? እዚህስ ቢሆን አይችልም እንዴ? አይችልም እንዴ? the fact of matter ፋክቱ አብዛኛው በዲያስፖራ ያለነው ወገኖች በተለያየ ከተማ ፒክ ኤኒ ሲቲ አሁን ያለንበት ከተማ ፖሊስ መጥቶ ለጥያቄ እንፈልጋቸዋለን ብሎ ብል ከዛ ፖሊስ ጋር ግብግብ ማድረግ አለ ወይ? ጥያቄ እየጠየቁ ነው። ፖሊስ ስራው ሊሰራ ታዘዘ መጥቶ አረስ ያደረገ ነው አለ። ከሱ ጋር ግብግብ ማድረግ አለ ወይ? ግብግብ ማድረግ አለ ወይ? ኖ አርድ ፖሊስ እኮ አርድ አይ በካራ አይቆርጥ አስራሃለሁ ብሎ ማታ ኦኬ ይጎ ከዛ በኋላ ጠበቃ ጋር ተከራክረ ነፃ ኮክ ትወጣለህ። ካልሆንክ ደግሞ ይዲርውት አይደለም እንዴ? ኢትዮጵያ ይሆን ያለ ይሄ አይደለም። ኢትዮጵያ ይሆን ያለ ይሄ አይደለም። ምንድነው? እኛ ድምጻችን ይሰማ። ከዛስ በኃይል ፖሊሱንም ጭምር ስማ this is our power ስማ። እንዲህ አይነት ነገር አለ እንዴ? እንዲህ አይነት ነገር አለ እንዴ? የውሸታቸው ደግሞ ቀባብቶ ያላልኩትን አዲስ አበባ እያለው በተለያዩ ሚዲያ ኢንተርቪው ባደረከው ኢትዮጵያ ሰራዊት ወይንም ፖሊሱ ሊጨፍጭፋቸው ብለሃል ብሎ በቮይስ አሜሪካ ከኔ ጋር ቀልቦ ነጂብ የተባለ ባለፈው አርብ ብሮድካስት በተደረገውም ብሰሙት ያለፈውንም ሳምንት ብሰሙት ብለሃል አላልኩም። ያልኩት ማስረጃው በግድ እጄ ውስጥ ያለው አክራሪነት ወደ ኢትዮጵያ ከገባ ቆይቷል ነው ያልኩት። አክራሪነት ወደ ኢትዮጵያ ከገባ ቆይቷል። is it not true? ይሄ እውነት አይደለም ወይ? ይሄ እውነት አይደለም ወይ? ኢትዮጵያ ከገባ አክራሪነት ቆይቷል። that's so true። ሁለተኛ ያልኩት አክራሪነት ከገባ ቆይቷል ካልኩኝ በኋላ መንግስት ተኝቷል ባልንም አንቀላፍተዋል ብያለሁ። is it not true? መንግስት ተኝቷል ባልንም አንቀላፍተዋል ብያለሁ። is it not true? it is so true። ቢያንቀላፋ አይደለም እንዴ in the daylight እንደዚህ ሰው የሚያርዱት? ያለፈው ሳምንት ሰምታችኋል። ዲቴል ሪፖርት ሰጥቷችሁ አላለቀም። እናቱን የምገል ምን አይነት የሰይጣን አስተምሮት ነው? ወንድሞቼ፣ እህቶቼ፣ ወገኖቼ ምን አይነት አስተምሮት ነው? እናቱን የምገል 9 ወር ሙሉ ተሸክመው እናቱን የምገል ዜጋ ከየት የመጣ ነው? እናንተችሁ ተሰምቶ አይታወቅም። በተለይ ሀበሻ ህዝብ ነው በጣም ትሁት ህዝብ ነው። እንኳን ለእናቱ እንኳን ለአባቱ በፍጹም አይነካም ሰው። ይሄ ሮሮህ ደጎ ህዝባችንን አድቫንቴጅ የወሰዱበት መንግስት አላንቀላፋም። መንግስት አንቀላፋ ማለት ሄዶ ይጨርሳቸው እያልኩ ነው። መንግስት አንቀላፍቷል ማለት ሄዶ መንግስት ይጨርሳቸው እያልኩ ነው። is that what you understood from my word? ስለዚህ አንድም ስርዓት የሌለው lawless ሶሳይቲ ሊያመጡብን ኢትዮጵያን ሌላ ሶማሌ ሊያደርጉብን እየፈለጉ ነው። ኢትዮጵያ ሌላ ሶማሌ አትሆንም። ኢትዮጵያ ካይሮ አትሆንም። አዲስ አበባ ካይሮ አትሆንም። አዲስ አበባ ወይም ኢትዮጵያ አልጄሪያ አትሆንም። no way ድባቅ ተሞተዋል። በጣም ተደናግጠዋል። አንድ ኢንተርቪው ባደርግ ብርብት ነው ማለት
ሁለት ወር ሙሉ ለፍቶ የሰሩበት በአንድ ኢንተርቪው ስንቀርብ ይባናል finish you know why እውነት ስለሌላቸው ብቻ ነው not because I'm an elegant speaker not because I am just saying that no because እውነት ስለሌላቸው ካሁን በፊት ከሁለት ዓመት በፊት ገደማ ያልኳቸው ውሸት ምሳብ ያበላችሁ እራት አያበላችሁም ደግሞዋለሁ ቃሌን ውሸት ምሳብ ያበል እራት አያበላችሁ is it not true እዩት ይሄው ኢንተርፌት ሩማቸው ያንጋጉት የነበረ ምንድነው ያለው ሰው አሁን so depressed ሆነዋል የሚያደርጉት ነው የጠፋቸው ተርበትብቷል ተጨንቀዋል ለምን why you are also down just follow the truth end of the story ልርበደበሩ ሊጨነቁ ሊሉ አይገባም ስለዚህ ኢትዮጵያ ኩቡር ሀገር ነች ኢትዮጵያ የማንንም ሀገር አልደፈረችም ኢትዮጵያ የማንንም ሀገር አልደፈረችም የሰው መሬትም አልቀማችም ሀገሯን ደግሞ አንዷን አፈር አሳልፋ አትሰጥም ሰጣም አታውቅም የፖለቲካ አጀንዳ ያላችሁ ወገኖቼ ለእናንተ መልእክቴ እባካችሁ ሃይማኖትን ሽፋን ያደረጋችሁ በደም የተጥለቀለቀች በደም የተቀባ መቀመጫ ላይ እንቀመጣለን ብላችሁ አታልሙ ይሄ ህሊናችሁን ይወቅሳችኋል አባታዊ ምክሬ ለእናንተ ይሄ ነው አባትናንተ ይሄ ነው በደም የተቀለቀለቀ ወንበር ላይ ይቀመጣሉ ብላችሁ አታልሙ ይሄ ልጃችሁ ይጸጽታችኋል እንደዛም ብታደርጉ ነገ ይሄንን ምትደግፉት እናንተኑ ተመልሶ የሚያርዳችሁ ነው make no mistake about it እናንተኑ ተመልሶ ከነልጆቻችሁ የሚያጠፋችሁ እየደገፋችሁ ነው ይሄ የተደረገ ከእንግሊዝ ተማሩ ብያለሁ last week እንግሊዝ ይሄንን ዋሃቢያ አሰልጥኖ ገንዘብ ሰጥቶ ያስተማሩት እነሱ ናቸው አሁንሳ ባመጡባቸው መዘዝ in a daylight ለንደን ውስጥ በእነዚህ አስተምሮት የተጠመቁ ሰዎች በጩቤ አንድ የብሪቲሽ ወታደር ስለተካፈለ ብቻ ተገደለ ማለት ነው አሁን እየባነኑ after so long oppositionዎችም ከእንዲህ አይነት ተማሩ እስራኤል ራሷ ሐማስን ያቋቋመች እሷ ነች oppositionዎች ስሙኝ ፖለቲካ ብስለትም ካላችሁ ታሪክ አገላብጣችሁ እዩ እኔ ፖለቲካ ሰው አይደለሁም ግን ታሪክ ፋክቱ ነው የምነግራችሁ ይህንን ሐማስ ያቋቋሙት እነሱም ቢሆኑ ፒኤልኦን ለማዳከም ቢሆኑም የደገፉትና ያቋቋሙት ተጠነቃቅሮ መንግስት ለመሆን ሲበቃ ከፍተኛ ለእስራኤል ዛሬ ሄደክ የሆነበትም ይሄው የሐማስ ነው ማለት ነው ማንን ነው የምትደግፉት ምንድነው የምትደግፉት አበጥሩ የሽማግሌ ልብ ያዙ የፖለቲካ ብስለት ይኖራችሁ እውነት ወኔ ካላችሁና ሀገር ወዳድ ከሆናችሁ ሀገርን በሚያጠራምስ ነገር ውስጥ አትካፈሉ ብዬ አባታዊ ምክሬን እመክራለሁ ማለት ነው ስለዚህ ይሄንን አይነት ተልእኮ የሚያደርጉት ትላንትና በቮይስ ኦፍ አሜሪካ በተለቀቀው ኢንተርቪው ተደናግጦ የኛ ጀማዓ ያስደምጥ ሄዶ የሰሙትና ያስደምጡትን ላስደምጣችሁ በኢቲቪ ስም የሚገባ አፍሪካ ቲቪ የሚባል የሚገባ ቅዠት የተናገረውን በድምፁ
እያሰማችሁ እንወያያለን ማለት ነው በድምፁ እቺ እዚህ ያሉት እህቶቻችንም ሆስቴጅ ሆነዋል ቤቱን አንድም ፍሪደም ያለው ሩም ፍሪደም የሌለው ሩም አንዱም የት ነው ቢባል ኢንተርፌስ ነው የምስጢር አደባባይ አይደለም የምስጢር አደባባይ ነው አሁን ብትሄዱ ሁለት ጥያቄ ብትጠይቁ ወይ ባን ነው የምትደረጉት ወይ ባንስ ነው የምትደረጉት ባን ነው የምትደረጉት is it not true እንግዲህ አሁን የጀስት ትላንትና በተረጉሩት የሽብር ንግግራቸውን ስሙ ራሳቸው ስሙት ይሄ አፍሪካ ቲቪ የተባለ የምናገረው ሰው ነው ማለት ነው እሺ እንግዲህ በሩሙ አባትነት የሚመራው ሰውም የሚያስጠይቀው ጉዳይ ነው ማለት ነው እንዲህ አይነት ወሃቢያ እጅ በነበረበት ጊዜ መጅሊስ ይሄ ሁሉ ጣጣ አልነበረም ድብደባ ለምን አልነበረም እስከዛሬ ድረስ ለምን አልነበረም አቶ ማንሱ አቶ የሆነ ተታባ የሆነ አቃጣሪ የሆነ ይሄ ሰውዬ እስልምናን ለማጥፋት ቆርጦ የመጣ ሃይ ስለ ኢትዮጵያ አውራ እየተባለ እኮ ስለ ናይጄሪያ ስለ ሶማሊያ ስለ አፍጋኒስታን ምን እንደዚህ አይነት ክርስቲያን አስቡታ ይሄ ቀጥተኛ ተልእኮ ነው ወላሂ ወቢላ ኮርስ ሲወስዱ መንግስት ከተለያዩ ካል የኢትዮጵያ ሀገራት ሁሉ የሃይማኖት መሪዎች ባለስልጣናት ተሰብስበው ተጠርቶ ከድሬዳዋ ከጎጃም ከትግራይ ከሐረር ካሉበት ሀገር ሁሉ ተጠርቶ ቆሎ እነዚህ አስተምሮት ገና ደም ያመጡ ነው እያንዳንዳችሁ ቤት ሲያቋር እስኪያንኳኳ ነው የምትጠብቁት ወይ ለምንድን ነው ፊት ለፊታችን የምትቆሙ በዚህ የኛ ተባበሩ ጉድ ሊመጣ ነው በዚህ ሀገር ላይ ደም ሊፈስ ነው አላማቸው ይሄ ነው ሶማሌን ተመልከቱ ምናምን ተመልከቱ ከዛ ነው የተጀመረው ስቲል እስከዛሬ እቺን ነገር አይተዋት ይሄን እነሱ ያሳመኑበት ነገር ነው እና ደግሞ እኛ መጅሊሱ ላይ በነበርንበት ጊዜ ይሄ ሁሉ ጣጣ አልነበረም ማለት እየሰማችሁት ነው የቅዠት የምናገሩት እንዲህ አይነት ኢሬስፖንሲብል የሆኑ እንደኛ ስተኛ ክፍል ተማሪ መሆኑም አይታወቅም ማንነቱ አይታወቅ አርካን الوضوء እንዴት እንደሚደረግ በየጠይቁ እሱና ከነሼሁ በሰበሰቡ ምናልባት አያውቁትም እንዴት ነው የምሰገደው ተብሎ በጠይቁ የሚያውቀው ነገር የለም ኩሉለስ እኮ እንዲህ አይነት ትርቁሞች ናቸው ሰብስቦ የሚሄዱት እኛ መጅልስ በተቆጣጠርና አልወጣኝም we've never been in the መጅልስ we've never አሁንም በፊትም አልነበርንም ስሙት ኩጀቱን ሰላም ነበር ማለት እቺ ሀገር በሰደብ ነበር እቺ ሀገር በእኛ እጅ በነበረበት ጊዜ ሼክ ቲቪ ናቸው ፊልመተሽ እና በነበርንበት ጊዜ ሰላም ነበር እነሱ መጡ ይሁን ተጀመረ አላማቸው እኛን ለማጥፋት ነው والله subhanallah one last question the full rag መጣ ደግሞ
ደግሞ እኔ ማምነኝ 3 ልጅ ነኝ ምናምን እያለ እንዲያውም ይሄ እሱ ሳይሆን አይቀርም ወላሂ ሰውዬ ሳይሆን ዲያስፖራ ሩም ምናምን የሚባል አለ እዛ ነው ያለው ወላሂ እሱ ሳይሆን አይቀርም እሱ ናቸው ወንድ ሲመራኪ እንዳታ እኔ ለተቆ መቼ ጊዜ ያለ ይሄን ልከታተል አልহামዱሊላህ ስንት አንበሶች አሉ ወንድና እህቶች እነሱ ስራ ያደረጉ ስልክ ደውሎ እየተከታተል ነው አይዞ እያሉ እየቀደው ወጥቶት ይሄው እንዲህ አይነት ክልል ደግሞ ዋና ኪ ነጥብ አለች የምሰሙት የምፈልገው ስሙት ማምነኝ ይላል የሶስት ልጆች እናት ነው ሱብሃንአላህ ሙናፊቅ ነው እነዚህ ሼኻ አሁን ደግሞ ወገኔ ይላል እኮ አሚራችን አሁን ካፊር መሆኑን ወገኔ እኔ ወገኔ አቶ አሚር አጂ ነጂብን በደንብ አውቃቸዋለሁ ወገኔ ናቸው ሱብሃንአላህ ወገኔ ናቸው አለ እኮ በደንብ አውቃቸዋለሁ ከዲሲ ጋር እዛ ጋር ቢሻቸው ከወገኖቼ ጋር ምና እሱም ብሎ ወገን አጥባቂ ወገቡ በተሳቦ ይሄ ምን ወገቡ ወገኔን ህዝብን እያስጨረሰ አረተው አረ ለምን እንደምታው ረከረገ ለምን አሁን ድብን አይልም ሱብሃንአላህ እንደዚህ አይነቱ አሁን ድብን ቢል ወላሂ ሙስሊምን እያስጨረሰ ያለ እንደዚህ አይነቱ ማዘን ያስፈልጋል ባገኘው ማን ነበር ሙለይለት እና አቴትኑት ሰማችሁ አይደል ባገኘውማ እኔ ነኝ የምለይለት እኔ አሁን እሱ ድፈራ ነው እንዲህ አይነት irresponsible የሆኑ coward behind the curtain screen ተቀምጦ ምን ፈልጉት ለራሳቸው እዚህ በቀን 2-3 ጊዜ እየበሉ ሙቀዝቃዛ ውሃ ህዝቡን የሚያስጨርሱት እንዲህ አይነት ናቸው አቶ ነጂብ ለእንደዚህ አይነት ሰዎች አሚር ነው ይታያቸው ይሄ በኃላፊነት የሚመራው ሩም እንዲህ አይነት የምስተናገድበት ቤት ነው እንዲህ አይነት የምስተናገድበት ቤት ሲቪሊቲ የሌለበት ኢንፎርሜሽን የሌለበት ሲቪሊቲ የሌለበት ይሄው ቁጥራቸው እየመነመነ እየተራበተ እየመጣ this is what they do መልእክታቸው ይሄ ነው ለዚህ ነው እኛ ደግሞ ድምጻችን ይሰማ ምንለው ለዚህ ነው እኛ ምንለው ድምጻችን ይሰማ ምንለው ድምጻችን ይሰማ እነዚህ ናቸው ስለዚህ ማንም ከህግ በላይ የለም በኬንያው በኢትዮጵያም ብኖሩ የትም መሬት ብኖሩ ማንም ከህግ በላይ የለም እውነት ስለተናገርን ደግሞ አንታፈንም ለምን አንበጣጠስም ለምን ስለዚህ ጥሬ ለእናንተ ወገኖቼ ሁሉ ተባበሩን ነው ጥሬ ለእናንተ ወገኖቼ ሁሉ አንድ ሆነን ሀገራችንን በጋራ እንጠብቅ ነው ድምጻችን ይሰማ የምንለው ለዚህ ነው ስለዚህ ድምጻችን ይሰማ ይሄንን bigotry hatred hateful crime crisis የሚያመጡ ከኢትዮጵያ መሬት ቦታ የላቸውም ከዓለም ቦታ የላቸውም ለዚህም ነው ራይትሊ ሰው ካለፈው ሳምንት በፌስቡክ የኛ ቲሞች ባወጡት ሎጎ የትም ብትሄዱ እንድትጠቀሙትም ማሳስቡና ማስታውሱ ባይ ባይ ወሃቢያ ከኢትዮጵያ ፕሊዝ በጋራ እንበል ባይ ባይ ወሃቢያ ከኢትዮጵያ or bye bye Wahhabiyya from Ethiopia make your voice also heard ይሄ ሌላ ሳይዱ የኛም ድምጽ ይሰማ ማለት ነው ይሄ ሌላ ሳይዱ የኛም ድምጽ ይሰማ ማለት ነው ይሄ የክቡር ታላቁ መለስም ቪዥን ይሄው ነው ይሄው ነው ይሄ ለታቸው የሞቱበትንም በማስታወስ ያለነው ይሄው Absolutely, Najib is no doubt about it.
ፔሮል ውስጥ የገቡ ሰዎች ናቸው። አላለቀም። አንዱ ከሱ ቀጥሎ ቅዠት በቅዠት ሶ ዲፕሬስድ የሆነ ከኢትዮጵያ የገባ ሌላ ወሃቢ ስሙም ሐምዛ አባ ተሊስ። እንግዲህ ይህንን ሪፖርት ያቀረቡልኝ በጣም ትረስቲወርስ ናቸው። እንደዘገቡት እንደደረሰኝ ይኸው ድምፁ ስንሰማ ያለውን ቅዠት ስሙት። ይሄ ሐምዛ አባ ተሊስ TELES በኢትዮጵያ በዚህ ስም የሚገባ ሰው ነው። ኢትዮጵያ ያሉት ደግሞ ይወቋቸው። እዚህ በዳያስፖራ ያሉትን መስጊድ ዑለማዎችን ብሎ መንግስት በጥሪ ለሚደረጉ መሳፍሮች የኢትዮጵያ ህገ መንግስት የወጣው ለሙስሊሙ ለዛው ለዑለማዎችና ለአገር ቤት ለሽማግሌዎች ብቻ ይመስል እኛ ለህገ መንግስቱ ከሆነ ጠቅላላ ህዝቡን ሰብስቡና ሜዳ ተሰብስበን ክርስቲያኑ ዋቄ ፈታ ሁሉ ባለበት ቦታ እንመጣለን ሲሉ በግዳጅ ካልመጣችሁ መሬታችሁ ወሰደባችኋል ተብሎ ሲሄዱ አባሾች ናቸው የጀመሩት። እንዲህ አይነት misinformation ነው so day in and day out ፊድ የሚያደርጉት ተመልከቱ። አሁን ይህን ስሉ ማን ነው በእውነት ያስገደደው? አንድም ተገዶ የመጣ የለም በፍጹም። እሱ ፕሩቭ the burden of proof በእነሱ ነው አሊጌሽን የሚያደርገው። ማስረገጥ ያለበት እሱ ነው። ማንዋሉ በአህባሽ ወይንም በሼህ አብዱላህ አስተምሮት የምናሰለጥነው መጽሐፉ በእጅ ነው ያለው። እስከ 45 የተለያዩ ነጥቦች ዝርዝሩ ውስጥ አልገባበትም። አንድችም ከቁርአን አስተምሮት ያፈነገጠ የወጣ አስተምሮት አዲስ የለም። ምንድነው አዲስ የመጣው? Yeah, we are very good at it. One thing, የኛ ተልእኮ የሼህ አብዱላህ አስተምሮት ተምሮ ማስተማር ነው። በቃ that is our mission. ተምሮ ማስተማር። ስለዚህ ይሄንን አስተምሮት ለምንድን ነው የማይቀበሉት? የዋሃቢያን አስተምሮት ከምንጩ ስለሚያደርቅ ነው። በቃ ከምንጩ ስለሚያደርቅ ነው። በጣም ነው የምደናገጡት። በጣም ነው የምደናገጡት። the moment we talk በቃ ያለፈውም ጊዜ ኢንተርቪው ሲያደርግ የመጀመሪያ የተደናገጠው ሰውዬ ነጂብ ነው። እኔ ያለበት በመስጊድ በመማራው ደብዳቤ ለቦርዱ ጻፈ። በቮይስ ኦፍ አሜሪካ ይሄንን ኢንተርቪው አድርጎ ምን አድርጎ ያለፈው ካቶ ካሚል ጋር አድርጌ ባደረጉት ላይ ያንን ፕሮሰስ ለማድረግ ደብዳቤ ጻፈ። ደብዳቤው ራሱ ደረሰኝ። መለስኩለት። አፍሮ በዛው ጭጭ አለ። አፈና ስራ ነው የሚያደርጉት። ፈጣሪ እጅ የያለው በፈጣሪ እጅ ነው። ተመስገን ጌታዬ። ይህንን ንፋስ፣ ጤንነት፣ መኖር፣ መሞት፣ ማግኘት፣ ማጣት በፈጣሪ እጅ ነው። ሰው አብዱላህ ኢብኑ አባስ እንዳሉት በመሬት እንስና ጅኑ በሙሉ ብሰበሰብ አፍንጫ ላይ ያለችውን ዝንብ አባሮ ጉልጫ ላይ ያመጣል ብዬ ማምነው የለም። ፈጣሪ ካለው አለውበት ድረስ ይመጣል። ሞት ለሁላችንም አይቀር ነው። በሞትን የሚያስፈራራ ካለ ሞት በሱ እጅ ያለ የሚመረው ራሱ እንዳይሞት ያሰጋዋል። ራሱ ይህንን የፈጣሪ ስራ ውስጥ የገባ ራሱን እንዳይሞት ያሰጋዋል። አንድ ሰውዬ እንዳሉት ታሞ ሆስፒታል ቢሄድ ዶክተሩ እርሶ በሽታ ስላለበት በ6 ወር ይሞታሉ ብሎ ዶክተሩ ወሰነላቸው። ሲወጡ ሞትበትን ደግሞ ፈጣሪ ነው የሚያውቀው ብሎ መልሱ ሲሰጡት ተመልሶ ሲሞቱ ያ ሞት የፈረደባቸው ዶክተሩ ራሱ ፔሽንቱ ራሱ ቀድሞ ሄደ።
ስለዚህ እያንዳንዱ ሰው ስራ ማወቅ አለበት እንጂ በፈጣሪ ስራ መስራት ማለት እንደገና ለራሱ ጥፋት ውስጥ መግባት ማለት ነው። ወገኖቼ በመላው ዓለም ለምትገኙት የምንወዳትን ኢትዮጵያ ሀገራችንን እንዳያጠፉብን በጋራ ሀገራችንን በጋራ እንጠብቅ፣ በጋራ እንከላከል። መንግስት ምን ያድርግ? መንግስት አንቀላፍቷል። አዎ ምን ያድርግ? ሰውን በሙሉ ሰላማዊ ሰበብቱ ይጨት ይግደል ነው። ህገወጥ ያደረገውን ለህግ ያቅርብ ነው። ህገወጥ ድርጊት ያደረገው ማንኛውንም ሰው even if that means my immediate family member ለህግ ያቅርብ። ዜጋ ደግሞ ለህግ በላይነት ተጠያቂ መሆንም አለበት። ከዛ ሰላም ይሰፍናል። 2000 በላይ ሃይማኖቶች አሜሪካ ውስጥ እያስተናገደች ያለች ሀገር ቡዳው፣ ሺዓው፣ ሱኒው፣ ክርስቲያኑ ምኑ ተቻችሎ በሰላም አንዱን ሳይገፋ እየኖረ አይደለም ወይ? እየኖረ አይደለም ወይ? እየኖረ አይደለም ወይ? ታዲያ ያንን ህዝብ ኢትዮጵያ ማንችለው ለምንድን ነው? ያለው ሙስሊምና ክርስቲያን፣ ሙስሊሙም ነበር ክርስቲያኑም ነበር። የክርስትና ጽንፈኛ ያሉትን በእነዚህ በሙስሊም ጽንፈኛ ያሉትን ስንቅ እንዳይሰጡ መጠንቀቅም ያሻል። እነሱንም በጋራ መከላከል ማስተማርም አለብን፣ ሪጀክት ማድረግ አለብን። ሙስሊም ሴት ሂጃብ ስለለበሰች ለህዝበ ክርስቲያኑ ወይንም ለአንድ ሀገር አደጋ አይደለም። የምንደራደርበት ነገር አለ፣ የማንደራደርበት ነገር አለ። ይህም ሙስሊም ያልሆኑ አጠቃላይ ህዝበ ዓለም ህዝበ ኢትዮጵያን በሙሉ ማወቅ ያለባቸው የሂጃብ ጉዳይ የባህል ጉዳይ አይደለም፣ የፕሪፈረንስ ጉዳይ አይደለም። በቁርአን በሱረቱ ኑር ቁጥር 30 ላይ የተደነገገ ጉዳይ ነው። ፒሪየድ። ያችን ሙስሊም ሴት ሻሽ በመልበሷ ለየትኛው ሀገር ነው አደጋ የሆነው? ለየትኛው ሀገር ነው አደጋ የሆነው? ያ አደጋ አይደለም፣ አደጋ አይደለም። እዚህ ባለሁበት ሀገር በተለያዩ ጊዜ መግለጫ እንደሰጠሁት ከሙስሊም ኢማሞች ጋር ሆነን ሴክሬታሪ ሳሊ በዩኤስ ጀስቲስ ዲፓርትመንት ሄድ የሆኑትን ለጆርጂያ ስቴት ስብሰባ አድርገን ሙስሊም ሴቶች በአገልግሎት የምሰጣቸው ስፍራ ሂጃባቸውን እንዳያወልቁ ብለን ጠይቀን ጉዳዩን መርምሮ ለሮችን ኮሚቴ አቋቁሞ አጣርቶ therefore ከዛ በኋላ ያንን ወሰኑ። ዲኤምቪ ኢሚግሬሽን የተለያዩ በሄዱ ሙስሊም ሴት ሂጃብ ማውለቅ የለባትም። ይህንን እንደ አደጋ መታየት የለበትም። እንደ አደጋ መታየት ያለበት ከበስተጀርባው ያለ ነገር ሂጃብ አድርጋ ምን አደረገች? ምን አደረገች? ይገባኛል። በቡርቃ የሚለብሱ ሴቶች ካሁን በፊት ያንን በተጸይፍ ፈጣሪ ሱብሃንአላህ ምን አይነት ዘመን ውስጥ እንዳለን አሁን ወደ ሶማሌ ለወስዳቸው ነው። አንፎርቹኔትሊ ኢትዮጵያ ውስጥ ሞልቷል ተመሳሳይ ችግሮች በተለያየ አይነቱ ማለት ነው። በዚህም ባይሆን በግራጁዌሽን ቀን ሜይ ውስጥ ሰው ልጆቹን የመመረቅ በዛ በመጡት ቦምብ አጥምዳ ወንድ ሴት እንደ ሴት አድርጎ ያንን ቡርቃ በመልበስ ራሱንም ሌሎቹንም ተጨርሰዋል። ይሄ አደጋ ነው። ቡርቃ መልበስ የቾይስ ጉዳይ ነው። በእነቱን እንወቅ። ያንን ቡርቃ ማለት ምንድነው? ሙሉ በሙሉ ፊትን መሸፈን that was the dressing code to the immediate family of the prophet and his children and member of the family. ሙስሊም ሴት ያንን ለማድረግ ከፈለገች ትችላለች። ነገር ግን ምንድነው መታወቅ ያለበት? እዚህ ላይ ሴኩሪቲ ላይ አፕግሬድ ማድረግ ነው።
ሙስሊም ሴኩሪቲ ፖሊስ ሴቶች ሊኖሩ ያስፈልጋል ሙስሊም ፖሊስ ሰራዊት ሊኖሩ ያስፈልጋል ካልቸሩን የሚያቅ ኮሙኒኬት ፕሮፐርሊ የሚያደርግ ያ ክላይንተሉን ፕሮፐርሊ ሰርቭ የሚያደርግ ኢንዲያን ፊውዥን አይኖርም ማለት ነው ፒሪየድ ያኔ ሲቪሊቲ ባለው መልኩ መዋያት መቻል አለብን ያን ሲቪሊቲ ባለው መልኩ መዋያት መቻል አለብን እንግዲህ ይህንን እንደ መግቢያና መንደርደሪያ ፕሬዘንቴሽንን ካደረኩ ቀጣዩ ወሃቢያ ከየት ወዴት ዘምለው ወይ ዛሬ ብንጀምርና ባንጨርሰውም በተመሳሳይ እንቀጥላለን ማለት ነው ሹር እናንተ በተለይ ፕሮግራም ይኖራችኋል ጥያቄ ካላችሁ አሁን ማይኮን ልክና እንግዳይንም ከአዲስ አበባ ለማግባት እሞክራለሁ ካገኘኋቸው አሁን ጥያቄ ካላችሁ ለኔም ሌላውም እንግዳም ከገቡ ሼሁ አልፋሩቅ ከገቡ ምልክት አድርጉልኝ እሳቸውም ፕሬዘንቴሽናቸውን መግቢያ ላይ ሊያደርጉ ይችላሉ ጥያቄ ካላችሁ ለኔ ዳይሬክትሊ መጠየቅ ትችላላችሁ ማይኮን እለቃለሁ አንድ ቶሎ ልመለስበት በዚህ በጽሁፍ ላይ በተጻፈው ቡርቃ and hijab is a sign of oppression it's not true at all absolutely not true at all ለምን አንደኛ ሙስሊም ሴቶች ይህንን ሂጃብ ዲግሪ ተደርጎ እንዲለብሱ ስታዘዙ በፈጣሪ ነው ብያለሁ አንድ ፈጣሪ እንታዘዘዋለን በሁሉም ነገር ለምሳሌ ጾሙ ብለዋል በመሰረቱ ምግብ መብላት ኃጢአት አይደለም ግን 11 ወር መብላት ትችላላችሁ በረመዳን ወር መብላት አትችሉም ተከልከሉ ብሎ አዞናል አሜን ብለን ተቀብለን ምን አደረገን ጾመናል ሰሞፋ 16 በተለያዩ ሀገሮች እስከ 18 hours በተለያዩ ሰዓቱ ያለ ምግብ ያለ መጠጣት እየፈለግን መጠጣት እያማረን ተገዝተናል ለፈጣሪያችን ማለት ነው ፈጣሪያችን እኛ ለሱ ባሮቹን ስንል ለኛ ክብር ነው we are his slave የታዘዝንን እንኳን እኛ ቀርተን 24000 የላካቸው ነቢያቶች በሙሉ including prophet Jesus ለፈጣሪ ባሮቹ ናቸው አንድም ጊዜ የሱን ትእዛዝ አሻፈረኝ አላለውም አንድም ጊዜ አሻፈረኝ ያላሉም ተቀበሉት እኛም ተቀበለናል ማለት ነው ትእዛዙን so his ሴቶቹ ማለት ነው ሴቶችም በዛው መሰረት በታዘዙት መሰረት ልበሱ ተብሏል ምንድነው ጥቅሙ ኦፕራ ወንፍሪ በኤቢሲ ቻናል ላይ አንትሮፖሎጂስቶችን ሶሻል ሳይንቲስቶችን ክሪሚኖሎጂስቶችን ሰብስባ ለምንድነው በእኛ ሶሳይቲ በሴቶች ላይ ክራይም የሚበዛው ብላ ቶፒኩ እሱ ነበር ያንን ፕሬዘንቴሽን የሚያደርጉ ሲወያዩ ምንድነው የሆነው አንዱም በቀጥታ የነበሩት ገስቶቹ አንነመስሊ አግሪ ያደረጉበት ሙስሊም ሴቶች ላይ እንዲህ አይነት ችግር አናይም ለምን ዲተረንት ነው ኦሬዲ ድሬሲንግ ኮዱ ያንን ወደ ሴክሹዋል ዲዛይር ነገር ራሷን ኤክስፖዝ አለማድረጓ ራሱ ዲተረንት ነው ብለዋል to that effect ሴቶቹ ለነሱ የሚጠቅም ነው እንጂ የሚጎዳ አይደለም አንድ ሁለተኛ ይህንን ትእዛዝ ማክበሩ በነገው ዕለት በገሃነም ከመማገድ የሚድኑበት ነው ማለት ነው ስለዚህ ያን ትእዛዝ ማክበር በሚያደርጉት እንተባበራቸውና አንደርስታንድ እናድርግ ማለት ነው ይሄ ኢምፖርታንት ነው ይሄ ደግሞ የማንንም አፕሩቫል የሚጠይቅ አይደለም after all this is willfully and free choice ይሄንን እኔ ለብሳለሁ ብላ ካደረገች ካላደረገች
በኃጢአትነት ፈጣሪ ይጠይቃታል you are not a policeman to cut her neck ፈጣሪ ይጠይቃታል ማለት ነው so that's the answer to your question እና እያንዳንዱ የራሳችንን ቢዝነስ ማይንድ ማድረግ አለብን እና በጣም አመሰግናለሁ ሌላ ጥያቄ ላላችሁ በማይክ የምትጠይቁ ካላችሁ ማይክ ፍሪ አደርጋለሁ ማይክ ፍሪ